ኦኬ ዛሬ አይ ነው ለመጀመሪያ ጊዜ ነው ቭሎግ የምሰራው። በዛውም ደግሞ ለመጀመሪያ ጊዜ ነው ገጠር ለመስቀል የገባሁት። በህይወቴ ገጠር ገብቼ አላውቅም። ለመስቀል እንጂ ለኤኒ ካይንድ ኦፍ ኦኬዥን ገብቼ አላውቅም። ግን ለመጀመሪያ ጊዜ ገጠር ገብተናል። ለመጀመሪያ ጊዜ ቭሎግ እሰራለሁ። አሁን እዛው ነው ያለሁት። የመጀመሪያ ኢንትሮ ምናምን አልሰራውም። ገና ከቤት ስንወጣ ምናምን ትንሽ ብቻ ነው የቀረስኩት። አሁን ወደ ወንዝ ልንሄድ ነው ተሰብስበን ምናምን ማለት ነው። ወደዛ የምንሄደውን አሳያችኋለሁ። ሌትስ ጎ። ይሄ ሁሉ አሁን ያያችሁት ከፊት ለፊት ያያችሁት ሰው ወንዝ ለመታጠብ ነው እየሄደ ያለው። ሁሉም የመጀመሪያቸው ጊዜያቸው አይደለም ገጠር ሲመጡ፣ ግን የመጀመሪያ ጊዜ የሆነው አለ። ከዚህ በፊት ደግሞ ሁለት ሶስቴ ደግሞ መጥቶ እንትን የሚል አለ። ሰው ሁለት ሶስቴ መጥቶ እንትን የሚለው ሄዶ ወንዙን ያሳየናል ማለት ነው። እዛ ታጥበን በዛውም ጎብኝተን በዛውም ውሃ ተረጫጭተን እንመጣለን ማለት ነው። ይመቻችሁ። ታሜ ይለፉና እናልፋለን። አይሻልም? እዩት፣ በኢየሱስ እንዴት እንደሚያምር ማለት ጸጥታ is one of the most important thing። እንደ አዲስ አበባ የሆነ ኬሮስ የበዛበት ነገር አይደለም። በቃ ጸጥ፣ የወንዝ ድምፅ ራሱ ይሰማል። አሁን ማይክ ስላልኩ ነው ሜቢ የማይሰማችሁ እንጂ ኤግዛክት ያለንበትን ቦታ አላውቀውም፣ ግን ሶዶ ምናምን የሚባለው ወደ ቡታጀራ አካባቢ እንደሆነ ተነግሮኛል። ማስታወሰው እሱ ዘማሌ 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 ነሻከ ዘማሌ ተሻለ ዘማሌ 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 ዝቶ ዘማሌ ነብሬ ይረግጥም ይረዝም ያጓሪም ያጅንም ከረቦ ይወድም ያገብጭም ያጎሪም አገት 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 የወንዝ እንትን ስማ ላሳያችሁ። ፎቶ መነሳት እኮ አይደለም፣ ቪዲዮ ላይ ነው የምገኘው። እንዳለ ካሜራ ምናምን አይመቻቸውም፣ ለዛ ነው የሚሸሹት። እኔም ያን ያህል ካሜራው ልጅ ሳይሆን ለመጀመሪያ ጊዜ ገጠር ስገባ ያለው ሞመንት ለማስቀረት ፈልጌ ነውና ደግሞ ጀስት የዩቲዩብ ጀማሪዎች አይደለም እንደ ጀማሪ የሆነ ቭሎግ ቢጤ ምናምን እንደ ጀማሪ እናንተ ምን እንድታዩት ፈልገው እንደ ጀማሪ ቭሎገር መስራት ነው። ሶ ፒስ ቪዲዮ ላይ ገብተን ነበር። ብሎግ እያደረግን ነው ዛሬ። ትንሽ ወደዛ ሻገር ብዬ ሜቢ ከቻልኩ ፊት ለፊት አሁን ወዳያችሁት ተሻገሬ ለማሳየት ልሞክር እንዴት እንደሚያምር ያለበት ቦታ ግን ያስፈራል በጣም። ዋው ይመቻል እንዴ? ይመቻል። ፀጉር የምታጠብበት ሳሙና ይዘናል። እኮ ምን ችግር አለ? ግረን እንትና ኧረ
ሳስበው ላልፍ ነበረ ግን በጣም ፈራሁት። የሆነ እዛ ጋር ምናምን መሻገሪያ የለም አላ ውሃው በጣም ያስፈራል። ቢቀርብኝ ይችላል እንደዚህ አይነት ሪስክ አልወስድም። ለመታጠብ ፈራው። ፀጉሬ እንደዚህ እያደረግን ነው የምንታጠበው። እንደዚህ እያደረግን ነው ወይ ጃን በወንዟ ለመጀመሪያ ጊዜ ታጠበንና ላይክ ፊሊንጉን ልነግራችሁ አልችልም። ሰብስክራይብ ላይክ ሼር ዩ ሆፕ የሚወጋኝ ነገር እንደሌለ ልጅሽ ለመጀመሪያ ጊዜ ወንዟ እየታጠበ እኔ ምናቻ የወንዟ አልስተ ማሚ ወና ታጠፋናል። አረመጣን ምን ሆነሽ ነው? ታጠፋ ነው እኔ ፀጉሬ አንድ ታጠፋ። እሺ ሰብስክራይብ ዋውስ ገብተው ነበር። ከፍዬ ጋር ደግሞ ተደባድቤ አምባረሩኝ። እና ወንዴ ኮን ያለ ወደዛ ና እያሉኝ ነው። ሰው በዛ በኩል የሚያስኬዳል ለምሳሌ ወይ በሱ በኩል ምጣ መጣው። ግን ውሃ ማትረጩኝ ከሆነ አልገባም እኔ ዞር በል አንተ እንግባ ግቡ በታንተ እንግባ እሺ ያልከው ስለምን ያን እካ ማኔ ራሴ ልገባለሁ ብራዘር ያው ሞስት ፕሮባብሊ ሰብስክራይብ የምታደርጉ በጣም ትንሽ ብትሆኑም 17 ብትሆኑም ግን ታውቁታላችሁ ብዬ አስባለሁ። ወንድሜ ነውና ሊገባ ነው። እሱም ከዚህ ፊራችንን ዛሬ እንፋለማለን ማለት ነው። ይሻለኛል ከምለቅም ከዚህ በኋላ ገጠር አልገባው የለ ምን የለ የመጀመሪያ ጊዜያችንን ገብተናል። ሊያውም በመስቀል እነ ይርጉ ቤት ብለናል። ይርጉ እዚህ ነው ግን ተወልደህ ያደግከው ወይስ እንዴት ነው ነገሩ? ቢያንስ እስከ 3ኛ ክፍል እስከ 3ኛ ክፍል ቢያንስ እስከ 10 ዓመት እስከ 12 ኧረ ተው። ከዛ በኋላ ወደ አዲስ አበባ ነው ያደግኩት። አክስቴ ቤት አክስቴ እንጂ አክስቴ በላይ እንደ አባት ሆኖ ያሳደገኝ አክስቴ ይሆናል። አሞት ነፍሱን ይማራል እና እሱ ነው ገጠር ይዣችሁ ገባለሁ ብሎ ነው ገጠር ይዞ ነው የገባው ማለት ነው። የመስቀልን ቫይብ ገጠር አላውቀውም። አሁን ደግሞ ሄደን ደመራ ነበራልና በደንብ ዛሬ ነው። በየት ነው ግን ኤግዛክት ቦታው ረስቼዋለሁ። ነገር አንድ ጎጌት ገብርኤል አለ። ጎጌት ገብርኤል መጀመሪያ ላይ እሺ። ሁለተኛ ደግሞ ሰፈራችን በር ላይ ደመራ ይደመርና እናበራለን ማለት እዚህ ሰፈር ደግሞ በ15 ነው። ዛሬ 15 ነው። ቀን ዛሬ 15 ነው። መስቀል በ15 ነው። ደመራ በ16 ነው።
ደመራ በ16 ነው። ክትፎ በ15 ይበላል ማታ ላይ። ስለዚህ ደመራ ዛሬ ነው ነገ ነው ማለት ነው ደመራ። አዎ ስለዚህ ነገ ነው ደመራ የምናበረው። አይ ሆፕ ይመቻችኋል ብለን እናስባለን። ፒስ። በጣም ብርዱ ስለበረታ ልብስ ቀይሬ የወጣ ነው። በጣም ንፋስ አለ። ሜቢ ስለታጠበ መሰለኝ እንደዚህ የበረታው የመሰለኝ። ኖርማል ሆኖ ሊሆን ይችላል ግን እኔስ ያው ፈራ ያለ ሹራብና ጂንስ ነገር አድርገናል። ይሄ በቃ ፕሮሰሱን እናያለን ማለት ነው። ሰብስክራይብ ገና መነሳታችን ነው። ዛሬ አርብ ነው። ማታ በጣም ነበር ያመሸነው። በህይወቴ እንደዚህ ምግብ እስኪያስጠላኝ ድረስ በልቼ አላውቅም። በላይ ነው። ከዛም በኋላ ማታ ይጨፈራል እስከ 8 ሰዓት ድረስ ቆይተን አሁን ገና ሰዓቱ 12 ሰዓት ከምናምን 12 ሰዓት ከሞላ በኋላ መተኛት ስለማንችል ተነሳሁ እኔ። ኤኒዌይስ ሐሙስ የነበረን ውሎ እንደ ትናንት ነው ታውቃላችሁ። ዛሬ ደግሞ ወደ ገበያ ምናምን ያለን ብሏል ቡታጅራ ምናምን። በቃ እሱን የተከታተልኩ ለመቅረጽ እሞክራለሁ። ኦኬ አሁን ገና ቤተክርስቲያን እየሄድን ነው። ገበያ ምናምን ከመሄዳችን በፊት ቤተክርስቲያን እንሳለን ምናምን ብለው ቤተክርስቲያን መተን ነው። ያው ጎጊቲ ገብርኤል ነው የሚባለው መሰለኝ ትክክለኛ የቤተክርስቲያኑ ስም። ከዛም በኋላ ቤት ገብተን ቁርስ በልተን ምናምን ወደ ገበያ እንሄዳለን ማለት ነው። ወደ ከተማ ዛሬ ምንም መለስ አይመስለኝም፣ ግን ለከተማው መስቀል እንድንደርስ ተብሎ ነገ በጠዋት የምንወጣ ይመስለኛል። ዛሬ ቀኑ ሙሉ እዚህ እንውላለን ማለት ነው፣ ፈታ እያለን። በቃ ገበያ ያለውን ደግሞ ነገር ለመቅረጽ እሞክራለሁ፣ የቀረስኩ ለማሳየት እሞክራለሁ። ይመቻችሁ። ቡታጅራ ደርሰናል። አሁን እዚህ ቤት ልንገባ ነው። ትንሽ እንረፍ ብለው ወንዶቹ እዛ ገብተን ከዛ በኋላ ወደ ገበያው እንሄዳለን ማለት ነው። ወደ ፕሮግራማችን ምን እንደምናደርግ አላውቅም። አፕሊዝ በቃ እናያለን ውስጥ ምን እንደሚሆን ማለት ነው። ይኸውላችሁ ችቦ ግዙ ተብለን ችቦ ልንገዛ መጣን እና እያየን ያለን ነገር በጣም አጫጭር ነው። የሆነ ጽድ ነው። ቆይ ላሳያችሁ፣ ከዛ ራሳችሁ ትፈርዳላችሁ ምን ያህል አጭር እንደሆነ። በደመራ መስሪያ ብቻ የሚሆን ነው መሰለኝ። ችቦ አይመስልም፣ እንደ ከተማ እንደለመድነው አይነት ችቦ ነገር አይደለም። ግን እስኪ ዋጋውን ጠይቅና ደግሞ የሚሉትን እንሰማለን። ጠይቀው ስንት እንደሆነ ወይስ ሌላ ቦታ ዞር እንበል ወደታች? እኛ ከተማ የለመድነው የትኛው ነው 200 ብር አባ? ይሄኛው 200 ብር። ይሄ አንዱ ይሄኛው አንዱ 200 ብር። what ሰምተዋል? 200 ብር ይሄኛው አንዱ። የሆነ የከተማ ችቦ የሚመስል ነገር አይተናል። እስኪ ወደዛ እየሄድን ነው የሚሸጥ ከሆነ ማለት ነው።
የሚሸጥ ነው ከሴ ነው በለው አንተ የከሴ እንትን አታውቅም የሚሸጥ ነው ስንት ነው አንዱ ማለት እንደዚህ ስሩ ነው አንዱ ስለዚህ 10 1000 ብር ማለት ነው ይሄኛው 10 ነው የሚይዘው ቀጫጭን ነው 1000 ብር ብሩ ነው እንዴ የምናነደው ከሴው መሆኑን ማን እናውቃለን አባ አይ ነው እሳት አይደለም መሆኑ ሳይሆን መቀመጥ ይቻላል መቀመጥ ይቻላል ልብስ ካልተበላሽ አይቻልም አንዱ ተባለ 10 ፍሬ ናቸው መኪና ልካለው ብሎ ነው ወይስ መኪና ቁልፍ እኮ እኔ ጋር ሁለቱ ብሩ ተስማማል እና 10ን ችቦ በ1000 ብር አንዱን በ100 ብር የካሴ ችቦ ገዝተን እንሄድ ነው በእግር እንሂድ ወይስ በመኪና የሚለውን ገና አላወቅንም ገና ብር እስኪመጣ እየጠበቅን ነው አካውንት አልቀበልም ብሎ ሰው በመኪና ልንወስደው ነው መኪና መጣ ያው መኪና እየቀየር ነው እንዳውኑ ክፍት ለማድረግ ይመጣልበትን ከዚህ ትራፊኮች ምናምን ስላሉ ይረብሻሉ ይቀጣሉ ምናምን ነገር ስለተባለ መኪና ቀይረን ከዛ ትንሽ ሰፋ የሚል መኪና አለ እንደዛው ዶልፊን ነው ለማሳየት በኋላ በሱ ልናረጋው ነው ማለት ነው ይመቻችሁ ኧረ በቁመት ስልካችሁ ነው ስልካችሁ ወይኔ አሜን 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 አሜን
ባስረጅማ ያብክም አሜን ያብክም አሜን ደስታ በጌታ ማይጥፋ አሜን ደስታ በጌታ ማይጥፋ አሜን ትቶታው ያብክም አሜን ያብክም አሜን ባዮችን ያጀለክም ባዩ ትረፍም አሜን ደስታ በጌታ ማይጥፋ አሜን ደስታ በጌታ ማይጥፋ አሜን ትምትሉ ማትማትቆጥም አሜን ባዮች ደም ይላቀም አሜን ባዮች ደም ተደምላለ ይሁን አሜን ተደም ይብልጥ አሜን ተባረክ አሜን ሁንም አሜን ደስታ ደም ያዲስ ሰጥሙን መስቀለ ኢየሱስ ቆም ያለየም አሜን መስቀለ ኢየሱስ ቆም ያለየም አሜን አትማትቆጥም አሜን አትማትቆጥም አሜን ታዱ ቆይ ወጨ እዝጌር ተደንጎ ይከተል አሜን ተደም ይከተል አሜን ይባርክም አሜን ተባረክም አሜን ላቅም አሜን ደም በላክም ጊዜ ጌታ አምላክማ የቢዝ ጊርማ ይደም ያብክም አሜን ያብክም አሜን ያብክም አሜን አይጎልብክም አሜን አይጎልብክም አሜን ጌታ አምላክ ያብክም አሜን ይርቅ ሰበሁን አሜን ይሰማ ማለቅ ዝገሬሁን አሜን ከሬሁን ከደሙ ከሬሁን አውዳመት ከሬሁን በደሙ የነስፍር አሜን የዛሬ ቆይታችን ይህን ይመስል ነበረ። ሆፕ እንደወዳችሁ በጣም ተስፋ አደርጋለሁ። ከዚህ በኋላ ሌሎች ብሎጎች በየድሮት እንድሰራ ከሆነ ኮሜንት ላይ አሳውቁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም በዓል። አሁንም እየተጨፈረ ነው። ተደከመኝ ነው ጥያቸው ወደ ቤት የገባሁት ማለት ነው። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ቴንክ ዩ ፒስ